ሰላም የዘናለም ቤተሰቦች፣ በዛሬው የዘናለም ዝግጅታችን ተፈጥሮ አድናቂ ከሆናችሁ ይህ ቪዲዮ ለእናንተ ነው። ጽጌረዳ አበባው እንደሚያምር ሁሉ እሾኩ አደገኛ ነው። ታዲያ በዛሬው ዝግጅታችን በየቤታችንና በግቢያችን በብዛት የሚገኙትን ውቦች ነገር ግን ገዳዮቹ አበቦችን እንመለከታለን። ምንሱ ብቻ ሰዎች በጥንቃቄ የሚጎበኙትን ገዳዩን ፓርክም እናስቃኛችኋለን። ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ዝግጅቱን ላይክ እና ሼር ያደርጋችሁ አብራችሁን እንድትቆዩ የጋበዝኩ ወደ ውቦቹ አበቦችና ተክሎች ልውሰዳችሁ። ይህ ተክል ኦሊያንደር ይሰኛል። በሳይንሳዊ ስሙ ደግሞ ኒሪየም ኦሊያንደር እየተባለ የሚጠራ ሲሆን በአገራችን ኢትዮጵያም በተለያዩ መዝናኛ ስፍራዎችና በአንዳንድ መንገዶች አጥር ስር እንዲሁም የመኖሪያ ግቢ ውስጥ ጭምር የሚገኝ ተክል ነው። ይህ ውብ አበባ ከውበቱ ባሻገር እጅግ አደገኛ ለሞት ሊያደርስ የሚችል አቅም እንዳለ ያውቃሉ? ምን መሰላችሁ? በዚህ ተክል ውስጥ የሚገኙት ኦሊያንደርና ኒሪየም የተሰኙ መርዛማ ንጥረ ነገሮች በቅጠሎቹ በግንዱና ሌላው ቀርቶ በስሩ ይገኛሉ። ይህን ተክል ወደ አፍ ወስደን አካላችን ውስጥ ሲደርስ የሚያስከትለው የሰውነት ማበጥና የማስታወክ ምልክቶች የመጀመሪያ ጉዳቶቹ ሲሆን መጠኑ ከፍ ያለ ነው። የኦሊያንደር ተክል ወደ አፋችን ገብቶ ውስጥ ከደረሰ ደግሞ ሊያጋጥመን የሚችለው አደጋ እስከ ሞት የሚያደርስ ይሆናል። በቀደምት ዘመን ለነፍሳት አደገኛ ንክሻ መድኃኒትነት ጭምር ያገለግል የነበረው ይህ ተክል እጅግ መርዛማ በመሆኑ በዘመናዊ ዓለም የመድኃኒት ቅመማ ሂደት ውስጥ እንዳይካተት በሕግ ጸድቆ ለአገልግሎት እንዳይውል ታግዷል። ኦሊያንደርን ከደረቀ በኋላ በእሳት አቀጣጥሎ ማያያዝ በራሱ ትንፋሽን አሳጥሮ ለከፋ ጉዳት ሊዳርግ ይችላል። ስለሆነም በየትኛውም መንገድ እነዚህን ተክሎች ሲያገኙ ጥንቃቄ ማድረጉ ግድ ይላል። አትሮፓም ባላዶና ለሞት የመዳረግ አቅም ያለው ተክል ሲሆን ዳቱራ ያልጋ ቁራኛ ላይ ያደርጎት ይችላል። አኮናይተን ለሞት ይዳርጋል። ላውረልም እጅግ አደገኛ ነው። እዚህ ጓሮ ውስጥ የሚገኙት ሁሉም መርዛማና ገዳይ ተክሎች ናቸው። በዚህ ስፍራ ከመቶ በላይ የሚሆኑ መርዛማና ለሞት የሚዳርጉ ቅጠላቅጠሎችና ተክሎች ይገኛሉ። ይህ የአትክልት ስፍራ ውስጥ ማንም ሰው ዘው ብሎ መግባት አይችልም። በጥንቃቄ የሚገባበት ይህ የተክሎች ጓሮ በእንዲህ ያለ አደገኛ የብረት አጥር ጥርቅም ተደርጎ የተዘጋ ነው። በሀገር እንግሊዝ የሚገኘው አልንዊክ የአትክልት ስፍራ ወይም ገዳዩ ፓርክ ይሰኛል። ተፈቅዶሎት ወደዚህ ስፍራ ፍቃድ አግኝተው ሲገቡ እንኳን ተክሎቹን መንካትና ማሽተት ሌላው ቀርቶ በደንብ መቅረብ አይፈቀድም። በልዩ መንገድና ምክንያታዊ ሳይሆኑ ይህ ቦታ ውስጥ መግባት በፍጹም የተከለከለ ነው። ምክንያቱም ሞት የሚጠሩ ውብ ተክሎችና አበባዎች በብዛት የሚገኝበት መርዛማው ፓርክ ነው። አብዛኞቹ እዚህ ፓርክ የሚገኙት አበባና ተክሎች በአገራችን ኢትዮጵያ ባይገኙም እኛ ሀገር ወዳሉት ሌሎች መርዛማ ገዳይ አበቦችና ተክሎች ልውሰዳችሁ። ወተር ሄምሎክ ይሰኛል። በአሜሪካና አውሮፓ በስፋት የሚገኝ ተክል ሲሆን በአገራችንም አንዳንድ ቦታዎች ይገኛል። ይህን ተክል አንድ ጊዜ ቢነክሱት የሚጎዳው ተክሉ ሳይሆን ነካሹ ሰው ነው። በአንድ ደቂቃ ውስጥ አካላችንን በመመረዝ ለሞት የሚዳርገው ይህ ተክል ብዙ ጊዜ በወንዝ ዳርቻዎች በትንንሽ ኩሬዎች አጠገብና በእርጥበታማ ስፍራዎች ይገኛል። ታዲያ ይህ ተክል ሲመለከቱት ምንም የማይጎዳ ውብ ቢመስልም በዚህ ተክል ከተመረዙ ሰውም ይሁን እንስሳ በፍጥነት ሊገል የሚያስችል
አደገኛ መርዝ አለው። በዚህ ተክል ውስጥ ያለው መርዝ ካክቶክሲን ተብሎ የሚታወቅ ሲሆን ይህም የሚገኘው በተክሉ ግንድ ላይ ነው። ታዲያ በዚህ መርዝ ከተጠቁ የማዕከላዊ ነርቨስ ሲስተሙ ተዛብቶ ሽባ ከማድረግ ጀምሮ እስከ ሞት የሚያደርስ አስከፊ አደጋ ላይ ሊጥሎት ይችላል። ከካሮትና ፐርስሊን ጋር የሚመሳሰል ተክላዊ አካል ያለው ወተር ሄምሎክ ትንንሽ መጠን ያለው ጥላ መሳይ ነጩ የአበባ ክፍል ብዙ ሰዎች ተሸውደው እንዲመገቡት የሚጋብዘው ክፍል ሲሆን አካልን እንዳይንቀሳቀስ በማድረግና በማፍዘዝ በ20 ደቂቃ ውስጥ ለሞት ሊዳርግ ይችላል። በቀደምት ዘመናት ለመድኃኒትነት በጥቂቱ ይወሰድ የነበረው ይህ ተክል ብዙዎችን ለሞት በመዳረጉ እንደ አብዛኞቹ መርዛማ ተክሎች በሕግ ተከልክሏል። ይህ በእንግሊዙ ገዳይ ፓርክ የሚገኘው ተክል ጃያንት ሆግዊድ ይሰኛል። ይህ 8 ጫማ ያህል ወደ ላይ ከፍታ ይኖራል። እጅግ አደገኛና ቆዳን የሚያቃጥል ተክል ነው። እስከ 7 ዓመታት ድረስ ሊዘልቅ የሚችል ቆዳ ላይ ውሃ የመቋጠር በሽታ ሊያስከትል ይችላል። ይህ የእጽዋት ማዕከል በሰሜን ሀምበርላንድ እንግሊዝ በቀድሞ የነገስታት መኖሪያ በሆነው ዋር ጋርደን በተሰኘ ስፍራ የሚገኝ ሲሆን 95 ያህል የተመረጡ ተክሎች የሚገኙበት ቦታ ነው። ታዲያ እነዚህ ሁሉም ተክሎች እጅግ መርዛማና ገዳይ ናቸው። እንደዚህ ለዓይን የሚማርኩት ሰማያዊ ተክሎች ውብ ቢሆኑም ገዳይነታቸው ግን እንዳይቀርቧቸው ያደርጉታል። ድንገት ሳት ብሎት ፍሬዎቻቸውን አሊያም ቅጠሎቻቸውን ቢቀምሱ ለመዳን ያሉት እድል በጣም አናሳ ነው። እኛ 2 እና 3 ተክሎች መርጠን ለማሳየት ሞከርን እንጂ በአገራችን ኢትዮጵያ በየዕለቱ በአቅራቢያችን የሚገኙ ተክሎች አሉ። በተለይም በገጠሩ የአገራችን ክፍሎች ከብቶችንና የተለያዩ እንስሳቶችን የሚገድሉ ብዙ ተክሎች ይገኛሉ። እስኪ እናንተም የምታውቋቸውን ተክሎችና አበቦች በኮሜንት ላይ አጋሩን። ይህ ተክል ላውሬል ይሰኛል። ሳይናይድ የተሰኘው ገዳይ መርዛማ አሲድ የተሸከመ ነው። እሱ ደግሞ ምን ሊያደርገን እንደሚችል የታወቀ ነው። በቀድሞ ሰሜን ሀምበርላንድ አካባቢ ገዢ ሆነው መሪ የትዳር አጋር አማካኝነት የተቋቋመው ይህ የአትክልት ስፍራ ከታወቀውና ከመደበኛው ለምግብነትና ለተለያየ የመድኃኒትነት አገልግሎት ከሚውሉ ተክሎች በተለየ መንገድ በገዳይ ተክሎች እንዲሞላ የተደረገበት ለምንድን ነው የሚል ጥያቄም ቢያጭርም ልዩ የአትክልት ስፍራ ለመፍጠር ታስቦ ነው የሚል ምላሽን ያገኛሉ። እነዚህ ተክሎች መኖሪያ ቤት ውስጥ የተለያዩ ግለሰቦች ግቢ ሊገኙም ይችላሉ። ገዳይነታቸውን የሚያውቀው ግን እጅግ ጥቂት ሰው ነው። ይህ አትሮፓ ቤላዶና ይሰኛል። 4 ፍሬዎቹ ብቻ ህፃናትን ለሞት የመዳረግ አቅም አለው። ብዙ ሰዎች እነዚህን ተክሎች ለመጎብኘት ይመጣሉ። አስጎብኚዎቹ ግን ሁሌም ይጨንቃቸዋል። ምክንያቱም ሰዎች እዚያ ያዩዋቸውን ተክሎች ገዳይነታቸውን ባለመረዳት በቤታቸው ውስጥ ማሳደግ ይፈልጋሉ። ይህ የምትመለከቱት ቀዩ ተክል እጅግ ገዳይ ከምንላቸው ተክሎች ቀዳሚ ነው። ስንመለከተው መደበኛ የሚባል ተክል ይመስላል። በውስጡ ያዘው መርዝ ግን ገዳይነቱ ምረት የለሽ ነው። ለምሳሌ ቡልጋሪያዊ ጆርጂ ማርኮቭ ድንገት የሞተው በዚህ ተክል እግሩን ተወግቶ በመመረዙ ነው። ባሌዶና የተሰኘው ተክል በቀደሙ ዘመናት በተለይ በጣሊያን ሀገር ሴቶች ለመዋብና የአይናቸው ውበት ለመጠበቅ ይገለገሉበት ነበር። በአይኖቻቸው ሽፋሽፍት ዙሪያና አይናቸው ውስጥ ሳይቀር ለውበት የሚጠቀሙበት ይህ ተክል ቆዳን የሚጎዳ ስለሆነ ለጊዜው ውበትን ሰጥቶ አይናቸውን ግን የማጥፋት አቅም ያለው። በዚህም በርካቶች የጉዳቱ ሰለባ ሆነዋል። እኛም የሚያምር ነገር ሁሉ መልካም አይደለም፣ እንጠንቀቅ መልእክታችን ነው። ሰላም።